ታመሜ ባዶ ቤት ውስጥ ነው። አንተ አይደብርም እንዴ? አንተ እስቲ ኪዳነ ምሕረትን የምሬን ነው በለኝ። ጭራሽ ስልኬን ብላ እስቲ ማቤቴን የምሬን ነው ሊሄድ ነው በል። ሰላም የትንሱና ቤታ ቲዩብ ተከታታዮች፣ ዛሬ ብቻዬን አይደለሁኝም ከአስቹ ጋር አለው። ለዚህ እኩይ ተግባር እንግዲህ ተባባሪ አግኝቻለሁ። ዛሬ ቤን ፕራንክ እናረጋታለን ማለት ነው። የባለፈውን እየተበቀልናሉ ማለት ቀጣይ እኔ ነኝ ማለት ተረኛ። አላልኩም ነገር ስላለ ምንድነው ሰሞኑን ትንሽ አሟት እንደነበር ታውቃላችሁ። ደብሯት ነው ያለችው። እስቲ ነቃ እናርጋት በዛው ትንሽ እናበሳጫትና ከዛ ደግሞ ነቃ እናርጋት በሚለው ነው። ተኝታለች። አሁን መሽቷል። አሁን ስንት ሰዓት ነው? ወደ 5 ሰዓት ምናምን ገደማ 5 ሰዓት ሊሆን ነው እንግዲህ። በጣም መሽቷል። እየተኛች ነው። ኦልሬዲ አልጋ ላይ ነች ያለችው። ስለዚህ ምን እንላታለን? ትንሽ ደብሮናል፣ ፈታ ልንል እንውጣ ምናምን ነገር እንላታላችሁ። ሪአክሽን የሚገርም ሪአክሽን ታያላችሁ ማለት ነው። እንደዚህ አድርገን አናውቅም ጭራሽ በህይወት ዘመናችን። እኔም ማስቼም ማምሸት መዝናናት ምናምን ምን አይደለንም። እስቲ ምን ይሄም ነው አንተ የሚያስነቅጣታል የማስበው ምን ትላለች የሚለው ሪአክሽን እናያለን። ልደበድበንም ትችላለች። ፈጣሪ ታባረረን ትችላለች። በቃ መውጣት አለብን። ደብሮናል፣ ግግም ነው የምንለው። በዛ ላይ አሟታል። አስቡ፣ በጣም ይደብራታል። ግን በቃ ነቃ ያረጋታል ብለን እናስባለን። እስከ መጨረሻው ይሄን ቪዲዮ ማየታችሁን እንዳትረሱ። ዛሬ ሰብስክራይብ አድርጉ የሚለው አስቼ ነው። 50 ሺህ መግባት አለብን። እሺ በዚህ ቪዲዮ ቤተሰብ 40 ሺህ ደርሰናል። 10 ሺህ ሰው ብቻ ነው የቀረን። 50 ሺህ ስንገባ በሰፊው ነው የምናከብረው፣ ሞቅ አድርገን ነው የምናከብረው። ከእናንተ ጋር ደግሞ 100 ሺህም እንደምንገባ ምንም ጥርጥር የለውም። ስለዚህ ይሄን ቪዲዮ ላይክ እያደረጋችሁ እዩ፣ ስታዩ ሼርም እያደረጋችሁ ኮሜንትስ ቢጽፉ ኮሜንትም ጻፉ። ምን አለበት። ስለዚህ ወደ ፕራንክ ቤ እንዴት ተኛች እንዴ? ቤ አንቺ ምን ነው ተኛሽ? ገና እኮ ነው ሰዓት። ከበደኝ፣ ጨጓራዬ። ተይ እንጂ አልተሻለሽም? ምን ይሻላል? ሀባቡን በላሽ? በልቻለሁ። ምንም ለውጥ የለውም? አዎ። አይዞኝ። ምን ይሻላል? በእናትሽ ልተኛ በቃ። አባቴ ቆይ አትተኝ። ልጆቹም ቢያሉ አልተኛ አሉ። ልጆቹ አዎ፣ በእናትሽ ሳሎን ናቸው እኮ። አምጣት፣ እዚህ ጡት ሰጣታለሁ። አዎ፣ እንደውም አንቺ ጋር ይሁኑ በቃ እኮ አምጣቸውና ተኛ በቃ። አንተም እንዴ አልመሸም እንዴ? አይ እንትን እኮ ነው። አይ አሁን ስንት ሰዓት ሆነ? አሁን 5 ከምናምን። ማሪ ኧረ ተኛ በመቤቴ። ልጁም ጠዋት ተማሪ ነው። እባክሽ አልተኛም ዛሬ። ለታቆንካስ ይገባች። ደብሮናል። አንቺም ደብሮሽ ነው ያልሽው። በጣም ደብሮታል። እስቲ ራሱ ይታይ እንዴ። ቀን ነው እንዴ? አሁን ቀን ነው? ዛሬ ምን ቀን መሽቷል? ምሳት አይደል እንዴ? እዚህ ሰፈር እኮ ነው የምንሆነው። እሺ ስሚ እንዴ፣ የት ነው? እየቀለደ ነው አይደል? ኧረ በማርያም ያማችኋል እንዴ? አንተ ከሌሊቱ 5 ሰዓት ማጅራት ልትመቱ ነው? የምን ማጅራት ነው? አንቺ ደግሞ እዚህ ሰፈር እኮ ነው መጣን። በቃ ደብሮን አስጀመረ። አስየም ደብሮት ነው ያለው ምናምን። እዚህ ጋር ልጆቹ ላምጣቸው አንቺ ጋር ምናምን እያለች ነበረ። እና ልጆቹ ለእኔ ሰተክ ከዛ ልትሄድ በ5 ሰዓት ከዛ በር ማን መጥቶ ሊከፍትልህ? ምን ችግር አለው? ቆልፈን አንሄድም እንዴ? እኛ ላይ ቁልፍ ይዘህ ልትሄድ ምን ችግር አለው እንዴ? ከስንት አንዴ እንኳን ፈታ እንበል እስኪ። በማርያም አቀልድ በቃ። እኔ ያሞኛል ለራሴ እኮ ላምጣልሽና እዚህ ጋር እቅፍ አድርገሻቸው ታኝ። ያሞኛል በእናትህ። እሺ ከልክለው በቃ። ይቀርልሽ ሲጀምር ራይድ ምናምን ጠርቻለሁ። እንትን ራሱ ገብቶልኛል። አንተ ልጆቹ ጋር ማን አድርገህ ነው እዛ ሳሎን ትታቸው እዚህ የምትመጣው? ቲቪ እያዩ ነው፣ የተጫወቱ ነው። አሁን ይተኛሉ። ሲጀምር አቤት ትምህርት ቤት አለበት። አይዞሽ በቃ ልጁ አንተ በእናትህ አትቀልድ ትንሱ። እኔ ለራሴ አታበሳጨኝ፣ አሞኛል። ምን አይነት ነው? ምን ችግር አለው እናቴ? አሁን አትቀልድ። ልጁ የሚተኛ እስካሁን ለምን አልተኛም? አምጣ ልጆቹን እንተኛ በቃ። ደብሮታል አልኩሽ እኮ። እንትን ፀጉር አሪፍ ነው። አንተ ከመቼ ወዲህ ነው ከሌሊቱ 5 ሰዓት ወጥተህ ሄደህ የምታውቀው? አንዳንዴ እንኳን ከስንት አንዴ ምን አለበት አንቺ? አንተ እሱ እንዴ
በእናትህ አስያሞኛል መድኃኒዓለም አንቺ ጸጉር አሪፍ አንተም ተኛ ተንጀባራ አባቴ መድኃኒዓለም አንቺ ሰው ምናምን ሁሉ ቀጥረናል እኮ ምን ሆነሻል? በዛ ላይ ራይድ ጠርተናል እያልኩሽ እስካሁን ግን ካንስል አያደርገውም ያደርገዋል። በእናትህ ልጆቹን ይዘናና ልጆቹ እዛ እንዳትወድቅ ማማ ሰው ቀጥረናል። ምን ሆነሻል? በይ አንተ ማርያምን አትቀደም። ይቁስል ብሏል ጨጓራዬ ለራሴ እኮ ና በቃ ተኛ። በቃ አሁን እኮ የሚያስፈልግሽን ነገር በሙሉ ሰጠውሻ። መድኃኒትን ወስደሻል፣ ምግብ በልተሻል። አሁን ልጆችን ይዘሽ ለጥ በይ። አንቺ ከታመምሽ እኛ ፈታ ማለት የለብንም እንዴ? በጾሙ የምን እኔ በሌሊቷ ምሳት አንተ ወጥተህ ፈታ ብለህ ታውቃለህ? አንተ ከዚህ ቤት አንዳንዴ እንኳን ከአመት አንዴ እንኳን ምን አለበት እንዴ? ደግሞ ሲጀመር ምን አይነት ፈታ ማለት? እኔ እዚህ ታመሜ ልጆች ላይ ጥለቅ ልጁ ጧት ተማሪ አንዳንዴ እኮ ነው። ምን ችግር አለ? አንተ መብርሃንን እንዲያነቃድ ራሷ እስከ 8 ምናምን አንመለስም። ትንሱ ልጆቹን ይዘናና አስቼ ዝም በል አንተ ዝም በል መድኃኒዓለም ና ወዲህ ውጣና ሂድ። አንተ ምን ትሰራለህ እዛ ስር ገብተህ? ልብሱን እየቀየረ ነው። ታዩ ይሄድ ይተኛ። እሱ ሳይተኛም እንዴ? ወይኔ አንቺ ምንድነው ማዘሩንሽ እኮ ማዘር አመሻችሁ ምናምን። አሁን አንቺ እኛ ትልልቅ ሰዎች ነን፣ ሽማግሌ አይደለንም። በማታየት ነው የምትዩት ምናምን ይባላል። አሞኛል። እሺ አስቼ እኔ አሁን ከማንም ጋር መከራከር አልችልም። ልጆቹን ይዞ ይምጣ። እንተኛ። አንተም ሂድና ተኛ። አሁን በማታ ሽቶ አትንፋ ቤት ውስጥ ትንሱ ሽቶ ለምን አሁን ልጅቷ መታ ተተኛ አይደል እንዴ? ያፍናታል እኮ ለምን ነው ሽቶ የምትነፋው ከመሸ እዚህ መኝታ ቤት ውስጥ? ምን ሆነሽ ነው ግን አንቺ የምትነጫነጪው? በቃ እንዴ እዚሁ እኮ ነው፣ ቅርብ ነው ደርሰን። ምንድነው በሌሊት 5 ሰዓት? ስንት ሰዓት ነው? አንቺ ምን ሆነሻል እንዴ? ከሌሊቱ 5 ሰዓት ከ10 ነው ወጥቼ ሄዳለሁ የምትለው? አሁን እንመለሳለን፣ ቅርብ ነው፣ ሰፈር ውስጥ ነው። ምንድነው ከሌሊቱ 5 ሰዓት ቅርብ የምትሄደው? እኔ አሞኛል ለራሴ ውስጤ ቆስሏል። ልጆቹን ቤት ውስጥ ተኝተሽ ነበር እኮ ቤት ሳንነግርሽም እኮ ብንሄድ እኮ እንችል ነበር። ልጆቹስ እሺ ሳንነግርሽ ሄደንስ ቢሆን ልጆቹስ ቆይ ነው ያልገባኝ። ልጆቹን እኔ ጋር ትተህ አሁን እንደገና ይተኛሉ። ምንድነው የሚተኙት? ለምን አልተኙም እስካሁን? አሁን ቲቪ ያዩ ስለነበር ነው። እንዴት በሌሊት ቲቪ ትከፍተላቸዋለህ? ጠዋት ተማሪ አይደል? አታስተኛው አይደለም እኮ እንዴ። ምን ሆነሻል አንቺ ግን? ነገ አትሄዱም እንዴ አስቼ? ኧረ አንቺ አታስጨንቂው እሱን። ነገ አትሄዱም አስቼ? እንዴ በቀን ሄዳ ትዝናና አይደለም? አንደኛ ደብሮን ነው ያልነው አልኩሽ። አንቺም ስላመመሽ እኔ ደብሮኛል ለዛ። ስለዚህ በሌሊቱ 5 ሰዓት ትሄዳለህ? አንቆይም። ከነጋ አልወጣንም። አስቢ ከነጋ አንቺ ነው ዲዮዲያ እኮ። ስለዚህ ከአሁን እኔ ላንቺ ሳስብ ቀኑ እኔ አሞኛል ብዬ የለበስኩት ልብስ እንኳን ሳልቀይር አይደል እንደ ድሮ ያለብሽ ይሄን ቢጃማውን አድርጌ የተኛሁት እኔ ልጅ አትንካኝ በእናትህ ወደዛ። ደግሞ እናቴ ይቆይላል እንዴ? እኔ መድኃኒዓለምን እስካሁን በአመት አንዴ እንኳን ኪዳነ ምሕረትን እየቀለድክ መስሎኝ ነው እስካሁን። መድኃኒዓለምን ነው ምን እንዲህ አይነት አይደለም። ለእውነት ለቀልድ ራሱ እንዳታስበው እሺ። አሁን ልጆቹን ይዘና እንተኛ። ልጁም ሄዶ ይተኛ እሺ። አሁን መሞላፈጫን እዛው ባለጌ እንዴ! ምን ጉድ ነው በመብርሃን። ልጆቹን አምጣልኝና አሁን እኔ ልተኛ ከልጆቼ ጋር። ኪዳነ ምሕረትን ከዚች ቤት እግር ካይነሳ ጥሩ ነገር አይገጥመኝም። ነገር ይገጥመኛል ልጅያችን በወጣ እግር ከዚች ቤት በወጣ ጥሩ ነገር ይገጥመኛል። ይሄው እግር ከዚች ቤት አይነሳ። እንታይፈት በቃ ጀምራ ተበሳጪ እንድበሳጭ ጨጓራ ያለው ነው ሲጀምር ከተበሳጨ ይብስበታል እኮ። ከአባባሰ ታዲያ ከተቀመጣ ልጁ ሜሪ ይተኛ። ልጆቹን አምጣ። አሞኛል መብርሃን በቃ ልተኛ። እኔ ማምጣ ልጆቹ እንደውም እንድትተኝ ከምንረብሽሽ ነው ወጣ ብለን እኮ በቃ አሁን እኮ እኛ እኮ ጥፋታችን መናገራችን ዝም ብለን ወተን ልቅ ብለንስ ነው። እኔ ታመሜ ውሃ እንኳን የሚያቀብለኝ ሰው አጥቼ እዚህ በሞትሽ። አይ ቆይ አይደለም ሄድ ካንተ በሩን ዘግተህ ሲጀመር መቼ አድርገህ የምታውቀውን ነው። እሺ አሁን ልጆቹን አምጣና እንተኛ። ልጁን ገብቶ በቃ ዛሬ ምትጠብቀኝ መቅረት ስለማንችል ራይዱ ራሱ እንደ እንደደወለ ትንሱ መቅረት ስለማንችል ትንሱ በእናትህ እኔ ዛሬ ለቀልድም ቢሆን እንዲህ አይነት ንግግር አትናገር ትንሱ። እኔ አሁን መበሳጨት አልችልም። አሞኛል እኮ። እንዴት አልበሳጭ? አንተ ጤና የለህም እንዴ? ከሌሊቱ 5 ሰዓት ከ10 ነው። ልጁን ገብቶ የተኛ። ልጆቹን አምጣ በእናትህ። ምንድነው ሀሳብ ካልገባ ለአንድ ቀን
እኔም በቃ አታውራኝ። እንደውም ሂድ፣ ከሄድክም ከፍተውጣና ሂድ፣ በቃ ሂድ። አታውራኝ፣ በቃ ልቀቀኝ፣ በቃ ወደዛ አንዴ ልቀቀኝ፣ በቃ ለምን ተነገርከኝ? እንድበሳጭ እኮ ነው እኮ ጀምር ሳልነግርሽ ከምደነቂ ብዬ ነው ብንወጣ ነበር። ወዴት ነው የምትወጣው አንተ? በሌሊቱ አምስት ልጆች ጥለህብኝ በቃ ነው እስኪ ወይ ሰው አብራችሁ ደውላችሁ አሁን ሲደመር ብንሄድም ሙዳችን ጠፍቷል እኮ ዲጥፋ። በቃ ልጆቹን አምጣና ተኛ፣ ነገ ጠዋት እንነጋገራለን። አንተ ምን አባሰው ነው ከሌሊቱ አምስት ሰዓት የምትቀጥረው? አይ እኔ ነኝ የቀጠርኩት እንዴ? አስቸራስን ችላ አትቀጥርም እንዴ ታዲያ? እሱ ሄዶ ይምጣ። ሰፊት እንደዚህ ነው እሱ እንዴ? እሱ ትዳር የለውም አይደለ? ሄዶ ለእርሱ ይምጣ። እሱ የፈለገውን አድርጎ። አንተ በቤት ነው ተከትለ የምትሄደው? በማታ አንተስ በማታ ምን ቢሉክ ነው ተከትለ የምትሄደው? ትዳር አለ፣ ልጆች አሉ አይደል እንዴ? ሌላ ነገር እኮ የለውም። ዝም ብለን እኮ በቃ ትንሽ ፈታ ብለን እንመጣለን። አንቺ ከኔ ጋር ወላዲቷን ነው ለምወድህን እሱን ቶ እምወድህን ያለው ምጣላ ኪዳነ ምሕረትን ነው የምትወድሽ። አንተ ልቀቀኝ። እሺ በቃ ትንሱ ልቀቀኝ። እሺ ልክ ነው በቃ እሺ በቃ አንተ ልቀቀኝ። አንቺ ታልሽኝ ምን ሆነሻል? ተረጋጊ። አንተ ግን የምሬን ነው በቃ እሺ እሺ ቆይ ግን የምሬን ነው በለኝ። የምሬን ነው በለኝ። ኪዳነ ምሕረትን በለኝ። የምሬን ነው ልሄድ ነው በለኝ። ዛሬ ብቻ እኮ የምሬን ነው ልሄድ ነው ቤሙች ልሄድ ነው በለኝ። እና የቀልዴ ነው እንዴ? እኮ አይበለኝ። አንተ የቀልዴ ነው ታዲያ? አንተ የምሬን ነው እንዴ? አፍጥጠህ ልሄድ ነው ብለህ ነው የምትመጥለው? አይ ከደረባሽ ነው ሲጀመር ነው ያልሽም አላልሽም እንደማልቀር ታውቂያለሽ። ሹራብ ልደርባ አንተ ልጆቹን ትተህ እኔ እንደዚህ አሞኝ አስጠንቀቀኝ ሰዓት ልትሄድ ነው አይመርተንሱ አንቆይም ማለት ነው። ምን አንሻለሽ? ሁሌ ነገር ማክረቶች ሁሌ በቃ አንቆይም ማለት ነው። በሌሊቱ 5 ሰዓት ተነስተህ ልጆች ጥለህ ልትሄድ ነው? አንቆይ መደፍተህ እኮ ነው። ሳንሄዳችን ሳናቅ ነው ሲጀመር ምን የምንመጣው? እሺ ዞር በልልኝ ወደ ላይ። እሺ ዞር በልልኝ ወደ ላይ። አትተኝ ልትተኝ ታዲያ ልጆችን ትተሽ ልጆችን ቁጭ ብዬ እንድጠብቅ የቀጠርከኝ ገረድ መሰልኩህ እንዴ? አይደለም ቢያንስ እስከሚተኙ ነው። እስቲ በእናትህ ወደዛ ሂድ ጅል። እስቲ ወንድና አንተ መብርሃን ኪዳነ ምሕረት የረገጥኳትን ከዚህ ቤት አንተ እግር ተነስቶ ውጣና ሚስት አለችኝ ብለህ ተነስተህ ትመጣታለህ። እደውላለሁ ለከንዲ በኩለ ሌሊት በ6 ሰዓት ደውዬ እነግራታለሁ። ታምሜ ባዶ ቤት ውስጥ ነው። አንተ አይደብርም እንዴ? ለሰላም ሰማይ ነው። በእናትህ ሂድ አትቀፈኝ። እሺ ምን ብለሽ ነው የምትደውይላት? ምን አገባህስ ብዬ ብደውልላት ምን ያገባሃል? ኪዳነ ምሕረትን አስቼ መብርሃን ምስክሬን። አይ ምንም አትበል አንተ ዝም በል በቃ ምንም አትበል። እኔ እሱን ራሱ መብርሃንን ወላዲቷን ሂዱ። ከዛ በኋላ አንተም ማንም ሰው ታያለ አምጣ ልጆችን ተነስ ካልጋው ላይ አንተ ምን እንደዚህ አትበይ። አንተ እኔ ታመሜ እንደዚህ ሆኜ አንተ አላሳዝንህም? እያበሳጨሽኝ ነው ራስ መርፌ ለመርፌ ተወግቼ መጥቼ መድኃኒት አሁን ምን አገናኘው ከመርፌ ጋር እንዴ? እዚህ ጋር መርፌ የለ መርፌ ያለ እዚህ ጋር ልብስ እንኳን ሳልቀይር እኮ ነው ስላቃተኝ ተንሱ ከቀረጻ እንኳን መጥቼ አንድ ነገር ሳላደርግ እኮ ስላመመኝ እኮ ተኝ እኮ ነው ያልኩት። ልጆቹን ጥዬብሽ በሌሊቱ 5 ሰዓት ልሂድ ደብሮኛል ትኛለህ። አሁን እኮ ሄደብና መታ አሁን የተጣላች ነበር ህፃኗ እኮ ተኝቷል። በመሀል እንትን ብላ መጣ ሂድሽ በቃና መሽም ደርሰን እንጠብቃት። ጭራሽ አንተም አናመሽም ነው አስቼ ጭራሽ አንተም አናመሽም እንሄዳለን ነው። አንተ እሱ መከልከል ሲገባት እንደገና አንተ ጭራሽ የተባባሪ ሆነ። አንተ ዝም በል አንተ። አይ ሰው ቀጥሬ ነው እንውጣ ብለን እናውቃለን። ልጆቹን አስገባልኝ እኔ አስገባልኝ ልጆቼንና ሂድ ወደምትሄድበት። አንተ ለምን ገሃነም አትገባም? ለቤቴሌም አዳሙ ስትል አንቺ እንደዚህ አትበይ። ሲጀመር እንደዚህ ብለሽኝ ሄደን አይቅናክ እንደው በሄድክበት መድኃኒዓለም አይቅና። በኩለ ሌሊት አንተ ምን ልትሰራ ሲጀመር ባለ ትዳር የልጆች አባት ሆነህ ሚስትክ ቤት ውስጥ ታማ የሌለብህን አመል ዛሬ ተነስቶ ምን ልትሰራ ነው የምትሄደው? ደግሞ አንድ ቀን ትፈልጋለህ ሄደክ ስለደበረን ነው እና ነገ ጠዋት ሄደው ታደርግም እንዴ? ልጄን አምጣልኝ ሻንጣት ደህና ነች። ክፈትና አምጣት ልጅቷን ትንሱ። ምንም አትሆንም። አሜን አለ አሜን። ያዛት ምን አድርጎ ነው የሚይዛት? እሱ ይዛት እንደውም እሱ ይዛታል። አንቺ አሜን አሁን እንትን አስተኛ ተናገር ያስተኛ ጎበዝ እኮ ነው አሜን ታውቂ
ቆይ ልቀቀኝ ሲጀመር አንተ ሂድ በቃ የምትሄድ ከሆነ አጨቅጭቀኝ እያሳመምከኝ ነው ጨጓራዬ አትበሳጭ አትበለኝ መብራት እኮ ዞር በልሽ እንኳን ቧጨርኩ ሂድልኝ ተነስና ተንሱ አሁን አሞኛል እኔ ወይኔ ሰሚነሽ ተወኝ በቃ ተወኝ በቃ ይኸውልህ ሰላም ከፈለክ ልጆቹን ይዘናና እንተኛ አርፈን አይ አጥና ልጅ ጨጓራሽ ወይ ተቃጠል አይ ሁሌ እኮ በቃ እኔ ያልኩት ካልሆነ ነው ሁሌ እንደዚህ ያለ እንዴ እሺ ማለት አለብሽ አንድ ነገር ሲባል እሺ የፈለገ ቢሆን ወንድ ልጅ ነን አይደለኛ ወንድ ልጅ ያለው እሺ ማለት አለብሽ አንተ ከመቼ ጀምሮ አንዳንዴ እንዴ ሁሌ እንትን ይላል እንዴ ከቤት ቁጭ ብሎ ይላል እንዴ ቀን ሙሉ ሳንወጣ ዋልን ዛሬ ስንተኛ ቀን እንዲህ አሳምመኸኝ መድኃኒዓለም ጨጓራ ተነስቶብኛል በቃ ሂድ አምጣልኝ በቃ እሺ ጀመር እንሄዳለን ለማንች እንግዲህ ራስሽ ነሽ እኔ በኋላ እንትን ማለት ለምኜሻለሁ ነግሬሻለሁ እየደበራትና በቃ አይደለም አስቲ እንዴ በቃ አልኩኝ አይደለ ተናገርኩኝ ማድረግ ያለብኝን ማሳወቅ ነው አሳውቂያለሁ አይ አይሆንም ካለሽ ደግሞ ምን ማድረግ አለሽ ስልኬ ባይሆን ይጥቃል ስልኬ ላይ ተሻለ እንዴት ነው አንዴ ወደዛው ልኝ ስልኬን አንተ እስቲ ኪዳነ ምሕረትን የምሬን ነው በለኝ ራስ ስልኬን ብላ እስቲ ማቤቴን የምሬን ነው ልሄድ ነው በል ማንሻለን እንስተሪም ስልኬን እኮ እዚህ ጋር ልኮ ነው አንተ ወደዛ ሂድ አንተ ምን አይነት ብልግና ነው በሌሊት የገጠመ አንቺ አሞሽል እንደዚህ እንደ ጉልበተኛ እንደዚህ ምናምን ይደረጋል እንደዚህ ምናምን እንዴ ከሱ እየቀለድክ ነው አንዴ እዚህ ጋር ቆም ስልክ አንዴ አንተ ወደዛ ሂድ ልጅ አንዴ ፈታትና ልጅቷን አስገባት ታያት አሜን ያዛት ነው ይዛታለሽ አንተ እዚህ ያለ ምን አይነት ነገር ነው ኢምፖርታንት የሆነብክ ምን አይነት ነገር ነው ለመሄድ እንደዚህ ኢምፖርታንት የሆነብክ አይደለም እኮ በቃ ሲጀመር እንጃ ሁሉም ነገር እኮ አይነገርም ለምሳ እንደዚህ አትበይ ተደበረሽ እኮ ቀራለሁ ልቅር ታዲያ ሂድ ካልሽ ታዲያ ምን ያበሳጭሻል በቃ ጫማ አልሽኝ ጫማ እዚህ ነበር እንዴ ቤት እዚህ ያንቺ ጫማ እዛ ነው መሰለኝ ኧረ አንዴ ስልኬን በእናትሽ ላውጣ ቻርጀር እናገኘት አንዴ በቃ ቀድመ ነገር እዚህ ውስጥ አለመክተት ነው ተወኝና ሂድ ወደምትሄድበት እንዴ ስልኬን ትቼ በምን ሄዳለሁ ሂድ ወደምትሄድበት እንሱ ከቻልክ ወደምትሄድበት ሂድ አንተ ዞር በል ሽቶውን ራሱ አታሽትተኝ አሁን ሂድ አላልሽኝ ራስሽ እኮ ሂድ በቃ ወይኔ ውስጥ ሂድ በይ አንቺ እስቲ በቃ ሂድ ልጆቹን አምጣና ዘግተህ ጓዳውን ሂድ በቃ ቁልፉን በስር ለወርውራ ማማ ራሷ አለቀሰች አንቺ ጋር ማማ ራሷ አለቀሰች እኮ በቃ አሜንም አንቺ ጋር ይሁንና በቃ ይሄው ከተኛችሁ እኮ በቃ አሜን እንችላለን ማለት ነው። አንተ እነሱ ግፍ ራሱ መድኃኒዓለም የመኪና ያደርግኩ አራንቺ ሲጀመር እንደዚህ ያን ምረትን እንደዚህ መጥፎ ነገር ትመኛለሽ ለሊት እንዲተነስተ ልጆችን ትተካንተ ለኔ መጥፎ ነገር ምን አገባኝ ለኔ መች ደግ ነገር አሰብ ታመሜ እንደዚህ ሆኛለሁ ምን አገናኙ ከመታመም ጋር ምን ያገናኛል እንዴ በኩል ለሊት አምሳት መሄድ ምን ማገናኝ ምን አገናኝተሻል እኮ በቃ ተሽሎሻል ተኝተሻል ምን ያገናኛል ተኝተዋል እነሱ ልጆች ባይተኙስ በቃ ይተኛሉ ባዶ ቤት ሁለት ልጆች አሁን ተኛች ነው ራሱ ለምንድን ነው የምታጠፋው ላተኛች ልጅ ስተኛ ብቻ መብራት ሲጠፋ አታስቸግርም እኮ በቃ
እኔ ክፉ አደጋ እንዳይደርስባችሁ አስቢ። ለራሳችሁ ነው እሺ። ጥሩ አይደለም። እኔ ችግር የለውም። ጀመርታው እንደዚህ አይመኝም። ለባሉ እንደዚህ አይነት ጥሩ አይደለም። ተመኝቼ አይደለም በቃ ከፍቶኛል አይደል? ውስጤ ደስ ብሎኝ አይደለም የምትሄደው። አትንካኝ። ደስ ብሎኝ አይደለም የምትሄደው እኮ አትንካኝ። በቃ ደስ ብሎኝ ስለማትሄድ የክፉ ነገር አጋጣሚ እንዳትሆን ወቅ ለራስ ለልጆች ስትል እንዳይከፋሽ በቃ ነገርኩህ። ለልጆች ስትል በሰላም በህይወት ብትኖር ነው የሚሻለው። እኔ መድኃኒዓለም እንዲህ የከፋኝ እንዲህ ውስጥ እያለቀሰ ሄደህ የምትሄድበትም አይቀናህም። በቃ ታውን ምትበልታል ታዋት ተባለ የማማኝ ወይ በጣም ይሰምጥባት በጣም አሳመመኝ አይደል እኮ አሁን ሰምዶ ዋራታና ብልቻታለሁ እኮ ታዋት በቃ አይመለከትም። እንሂድ በቃ ታዋት ሄደ። እዚህ ስንጨቃጨቅ እራሱ 6 ሰዓት አለፈ አይደል? ወይ በቃ መተው እኮ የሆነ ቦታ ሊሄድ ሲል እኮ በሰላም እኮ ሁሌ እኔ ጨቅጫቃ ሚስት ሲጀመር አልወጣም። እንዲህ ነው እኮ ነው ሰው ተቀጥሮ ይቀራል እንዴ? አንቺ ሰው ቀጥረሽ ትቀሪያለሽ? በኩል እኔ ሲጀመር በኩል ለሊት የምቀጥረው ሰውም የለኝም። መሽቶ እኮ ነው እንጂ እኮ ቅድም ነበር እንደነበረው። በቃ የለኝም እኔ 5 ሰዓት ድረስ ቁጭ ብሎ ትዳር ነው አንቺ ነው ታስታምም ነው በቃ የምጠብቀው ሰው የለኝም። 5 ሰዓት ሲጀመር ጋጠ ወጥ ባለጌ ካልሆነ በሌሊቱ 5 ሰዓት ና እንገናኝ የሚል ሰው የለም። ለሱም ቢሆን ነው ማንም ይጠራው ማንም ጋጠ ወጥ ባለጌ ሰው ካልሆነ በቃ በኩለ ሌሊት 5 ሰዓት የባለ ትዳር ነው ይጣት እኮ ነው። ምን ማለት ነው እንዴ? ሂድና ዝለላ ወጣት ኮንክ ታዲያ ምን አገባኝ? ቤት ላይ ማዳም በቃ እኔ ካልኩ በቃ ትዳሬ ነው ልጆቼን ቤተሰብ ተቀምጫለሁ አይደል? አንተ መዝለላ መልካለ እንዴ? ሂድና ዝለል። ወጣት ነው ሂድና ዝለላ። እኔ ማለት እንደዛ አይነት ባህሪ እንደሌለብን ታውቂያለሽ። ከዚህ በፊት አምሽተን ስንወጣ ታውቂያለሽ። ዛሬ ነው ስለቀጠለ ለስራ ጉዳይ ነው የምናወራው። በጣም እያመመኝ ነው። ሂድ በቃ በእናትህ ሂድ በቃ አትንካኝ። ሂድ አትንካኝ። ለምን አንልም አትበቃ ሳቁ ዝም ብላችሁ እንሂድ በቃ ቆይሽ በቃ አላይን እንደተባለውና እስኪ እንደዚህ ደብሮት ነው አረበናት እንዴት አስቀምጠን ጀመረ ተሰራ በኋላ እንትን እንላለን በይ አንቺ ያልከተለ ነው ትንሽ እኮ በቃ ሰላም ሆኖ ነበር አይደል ዛሬ? እሺ በቃ እኔ ልሂድ በቃ እስኪ ይቅር እኔ ደርሼ ልምጣ ቤት ይሄ ልጆቹንም አስያያል የምር እየተበታጨሽ ነው ያ ይሄ አዎ አልሳይ ከማሚ ጋር ሁኚ እሺ ማሚ ጋር ሁኚ እሺ እኔ እመጣለሁ እሺ እናት በቃ እኔ ደርሼ ልምጣ እሺ በቃ ጫማ ይላልክ እሺ ጫማ ላልክ እየደበረሽ አይደለም እንደዚህ አይደለም በስነ ስርዓት እንደዚህ ሆነሽ ጀመር እንዴት ነው መውጣው በቃ እሺ በቃ ይቅርታ አድርጊልኝና ልሂድ ይቅርታ ካረግሽልኝ ልሂድ በቃ እኮ እንዳምሽ እኮ ብዬሽ እኮ ነው ለራስሽ እና እንዲህ እየተበሳጨሽ እንዴት አያምሽም በቃ ያዣት እሺ ይኸው በቃ እኔ ልውጣ እየደወለን ሲጀመር ደጋግሞ እስካሁን ለዛም ካንስል ካላረገው ይኸው ያዣት እሷ ራሷ አንቺን አይታ እያለቀሰች ነው አንዴ እሺ ተቀበይኝ እሷን
ታለቅሳለች። አንዴ ቀና ብለሽ ተቀበይ። ተነሽና ተቀበይ። ምን አለበት እና ታለቅሳለች። ማሚ ጋር ሂጂ። እሺ ማሚ ጋር ትሄጂ። ቻው በቃሽ። እዛ ሳሎን አረጋታለሁ ካሜኔ ጋር። ቻው በቃ። ስልኬን አንዴ ስጭኝሽ። ስልኬን ስጭኝ አንዴ። ደውሎ ነው የሚሆነው። እዚህ ጋር ነበር አንዴ። ወደዚህ ጮክቻለሁ። በቃ ቻው። እሺ ቻው በቃ ቻው። እደውላለሁ። አቺ በቃ ልጆቹን ያያቸው። እሺ ቻው። አንዴ ብቻ ታዲያ እያለቀሽ ለምን እንደዚህ ትያለሽ? እኔስ ጀመር ላስለቅስሽ አልነበረም። ካሴ ጋር ፍራንክ ልናቀሽ ነው። እኔ ይቅርብ ብዬው ነበር። ተው ይቅርብ። እኛም ለምን እንደዚህ ጨጓራ እስኪላት ድረስ አንተ ፕራንክ አደረኩ ትላለህ? እንዴ ለቀልድ እኮ ነው። ምንድን ነው ቀልድ? ታም አይደርስም ስድብ። እኔ ለጥሩሻል ተባለ። አይ እናዝናናሽ ብለን ነው እንደዚህ። ምንም ዘና አይደለም በዚህ። እሺ በጣም በቃ ተወኝ። ኪዳነ ምሕረትን ተወኝ። አሁን ልተኛ ተወኝ። በቃ እንዴ ተወኝ። በቃ አልፈልግም። ለቀልድ እኮ ነው እንጂ በቃ ተወኝ። ያይሽ ነው። ተወኝ በቃ ተወኝ። ቤተሰቦቻችን ግን ይታዘቡኝ። ተወኝ። ይልሻው ተወኝ በቃ። ሰላም በያቸው፣ ሰላም በያቸው። ናፍቆሻል። ሰላም በያቸው። በዛ ላይ ያንቺን ጤንነት ማየት ይፈልጋሉ። ደህና ነኝ በያቸው። እሺ እኔ እወጣለሁ። በጣም ትልቅ እኛ እናዝናናታለን ብለን አስበን አልተሳካልንም። አለች በጣም ይቅርታ አድርጉልን። እናንተም እኔም ማዝናናታለሁ ብዬ ነው እንጂ ያው ተሰጣጣለሁ ብዬ አስቤ አይደለም ይሄን ያደረኩት። አሜን። ውሃ ስጠኝ በሃይላንድ። በቃ እኔ ቀድቼ ልምጣ። ተሰናበታቸው። እሺ ቤተሰቦቻችን እንግዲህ ይቅርታ አድርጉልኝ። እናንተንም እሷን እንግዲህ እንደምንም አባብዬ እክሳታለሁኝ። እንደምንም ታረቀኝ ይቅርታ ታረጋለሁ አደርጋለሁ። እናንተ ግን ይቅርታ አድርጉልኝ። እሷን አበሳጫለሁ ብዬ አይደለም አስደስታለሁ ብዬ ነው። በፕራንክ ስናናለች ብዬ ነው። ስለዚህ አፉ በሉኝ ከወዲሁ። ተሽሏት ደግሞ በቀጣይ ቪዲዮ አብረን እንደምንሰራ እርግጠኛ ነኝ። መልካም ጊዜ። ሰብስክራይብ ማድረጋችሁ እንዳይረሳ። ባይ ባይ።